they treat me. Me and my brother will spend the time together over the weekend. I love them very much and they love me too. I learn from them that when I grow up I need to be kind and treat people. I love wisdom, respect and kindness. In conclusion, these are the three things that I love about my family. Their phrases, their love and their care. What about you? What are the three things you love about your parents? Thank you for your time and attention. ሞራል ስጡልን፣ ሞራል ያንሳል። በመቀጠል ደግሞ እሱ በእንግሊዝኛ ያቀረበውን ተርጉማ ልታቀርብልን ነው። በዘመሆን አንድ ያዳምጧት። እናደራቸው አስተማሪዎች፣ መምህራኖች እንዲሁም የክፍል ጓደኞቼ ዛሬ ስለ ወላጆች የምወዳቸውን ሶስት ነገራቸዋለሁ። ነገር ግን ከመጀመሪያ በፊት እናንተ ስለ ወላጆች የምትወዳቸው ሶስት ነገሮች ምንድናቸው? ካላችሁ እጃችሁን አውጡ። አመሰግናለሁ። ለእኔ ስለ ወላጆች የምወዳቸው ሶስት ነገሮች እነዚህ ናቸው። የመጀመሪያው የእነሱ አድናቆት ወይም ምስጋና ነው። በፈተናዎች በጥያቄዎችና በቤት ስራዬ ላይ እርዳታ ሲፈልጉ ወይም ሌሎች ችግሮች ሲያጋጥሙ ይንከባከቡኛል፣ መድኃኒት ይሰጡኛል። እኔና ወንድሜም በጥሩ ሁኔታ ይንከባከቡን ነው። እዚህ ለመቆየት የሚያስፈልጉኝ ይቅርታል። የመጀመሪያው የእነሱ አድናቆት ወይም ምስጋና ነው። በፈተናዎች በጥያቄዎች ወይም በቤት ስራዬ ላይ ከፍተኛ ውጤት ሳገኝ ያወድሱኛል። ልክ የወርቅ ሜዳሊያ እንዳሸንፍ እና ሻምፒዮን እንደሆን አድርገው ያወድሱኛል። ስለ ራሴ ዋጋ፣ ስለ ጥረትና ጓደኞቼ በትምህርታቸው ጥሩ ውጤት ሲያመጡ ለእነሱ ማሳየት እንዳለብኝ ደግነት ተምሬያለሁ። ሁለተኛው የእነሱ እንክብካቤ ነው። በምታመምበት ጊዜ በቤት ስራዬ እርዳታ ሲፈልጉ ወይም ሌሎች ችግሮች ሲያጋጥሙኝ መድኃኒት ይሰጡኛል። እኔና ወንድሜን በጥሩ ሁኔታ ያስተናግዱናል። እዚህ ለመቆየት የሚያስፈልገኝን ደግነት ሁል ጊዜ ስለሚሰጡኝ እንክብካቤ የሚሰጡኝ ሰዎች ደግሞ እንክብካቤ ማድረግ እንዳለብኝ ከእነሱ ተምሬያለሁ። ሶስተኛው የእነሱ ፍቅር ነው። እኔና ወንድሜ በጥሩ ሁኔታ ይይዙናል። በሳምንቱ መጨረሻ አብረን ጊዜ እናሳልፋለን። እወዳቸዋለሁ፣ እነሱም ይወዱኛል። ስላደግ ደግ መሆን እንዳለብኝ እና የምወዳቸውን ሰዎች በብዙ ክብርና ደግነት መያዝ እንዳለብኝ ከእነሱ እማራለሁ። ለማጠቃለል ያህል ስለ ወላጆች የምወዳቸው ሶስት ነገሮች ፍቅራቸው፣ እንክብካቤያቸው እና አድናቆታቸው ናቸው። እናንተ ስለ ወላጆች የምትወዳቸው ሶስት ነገሮች ምንድን ናቸው? ስለ ጊዜያችሁ፣ ስለ ትኩረታቸው አመሰግናለሁ። ሞራል ስጡልን፣ ሞራል ስጡልን። እናመሰግናለን። ከዚህ በመቀጠል